አባላችን አኩርተከናል ትለያለህ የምትሉ ታዲያ ቪዲዮን እስከ መጨረሻ በማየት ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀመጣችሁ ታዲያ የኮራንበትን አባላችንን የሆነውን ቪዲዮ አብረን በማየት አብራችሁ እናንተም ቆዩ። ወደ ቪዲዮ የዚህ ጂል ሰውዬ ጉዳይ እስቲ ዛሬ እንየው። ከጃኬቱን ጀምርና ጃኬቱን በተለያዩ ገበያዎች ላይ ተፈልገው ነበር። አማዞን ላይ፣ አሊባባ ላይ፣ ኢቤ ላይ የተለያዩ የህንድና የናይጄሪያ ገበያዎች ላይ ተፈልገው ነበር። ሁሉም ገበያዎች ላይ አለ። በተለይ የህንድና የናይጄሪያ ገበያዎች ላይ በብዛት ይገኛል። የሰርግ ጃኬት ነው። የሰርግ ጃኬት ነው። ጂሎች ሲያገቡ የሚለብሱት ጃኬት ነው እንጂ በየጊዜው እንደ ኖርማል ልብስ የሚለበስ አይደለም። የሰርግ ጊዜ ይለበስና የሚቀመጥ ነው። እንደነ ሶፎኒያስ ለኢንተርቪው ሲጠሩ ግርግደው የምትሄድ አይደለህምና ወይኔ ውርደት! ይህንን አለማወቅ ራሱ አንድ ትልቅ ውርደት ነው። ሶፊ ቪዲዮን እንቀጥለውሽ። ከፈለጋችሁ ሰውየውን ፎቶ አንሱትና ጃኬቷን ብቻ ጉግል ሰርች ላይ የተለያዩ ገበያዎች ላይ ፈልጉት። እኔ ኢቤ ላይ 103 ብር ከ23 ዶላር አግኝቼዋለሁ። እንግዲህ $103 ማለት በእኛ ሲመነዘር ወደ 17,000 ብር ማለት ነው። አይ ቲንክ ስንት ብለህ ሰክሰ ነው ሶፊ? እንቀጥል ነው። ለማንኛው ቪዲዮ እንቀጥል። ለሶፎኒያስ የሰጠውን ካንድራ እንያት እጅ አንገቱ ላይ ያለችዋን እነጥላትና እሷንም እንፈልጋት። ወርቅ አይደለም እንዳትለኝ ሶፊ፣ ወርቅ አይደለም እንዴ? እሺ በሳንቲም ደረጃ እንዳይሆን ብቻ ነው ስጋቴ። ለማንኛው እንየው እስቲ ዋጋው አጠቃላይ ስንት ማለት ነው? የሰርግ ሱፉ $103 አካባቢ ሲደመር 68 ነጥብ ምናምን አይ ቲንክ ያለው ሁለቱን ስንደምረው ስንት ነው? ወደ $169 አጠቃላይ ወደ 20,000 ማለት ነው። ሶፊ ስንት ብለህ ሰክሰህ ነው? እስቲ መጨረሻውን እንግዲህ እንከታተል። አማዞን ላይ 68.99 ዶላር ተገኝታለች። እንግዲህ ይሄ የተሸለመች በቅሎ የሚመስል የተሸከመው ብረታ ብረት የተለያዩ ዋጋዎች ነው ያላቸው። እንደሚላቸው አይደሉም ዋጋቸው። ዋቴቨር ግን ይሄ ማጌጥ ማለት ምን ማለት ነው? ማጌጥና መሸከም፣ ወርቅን መሸከምና ማጌጥ ማለት ባይዚ ህግ አለው። ባይዚ ዝም ብለህ አግጫለሁ ብለህ እንደተሸለመች በቅሎ የተለያዩ ብረቶችን ተሸክሞ መሄድ አይቻልም። ከህገወጥ የማዕድን ዝውውር ጋር በተያያዘ ዋቴቨር ብረት መሸከም ይችላል። ምን እንጥበሰው እኛ ታዲያ? እንግዲህ የተለያዩ ብረታ ብረቶችን ባንገር ላይ መሸከም አሁን ከዚህ ወዲህ የቁራሌዎች መረጃ አላቸው። መንገድ ላይ ቢያገኙ ከነ አንገት ቆርጠው ነው የሚወስዱት። ምን በማግኔት ይዘው እየዞሩ ለምን ይለቃቅማሉ? ባይዘዌ ስራን እየናኩኝ አይደለም። ለካስ የተለያዩ ብረታ ብረት መሸከም እንደሌለብን ግን ትምህርት ሰጥቶኛል። የምለብሰውን ሁላ ማጣራት እንዳለብኝ ለምን ለበስኩት፣ አርማው ምንድነው የሚለውን ጭምር ማለት ነው። ፒንክ እንደመልበስ ማለት ነው። ፒንክ ከለር የማን ነው? የቸክስ። እኔ አሁን ፒንክ ለብሼ በወጣ አስባችሁታል? ለምን ለኛ ማሳየት አስፈለገው ነው? እንደዚህ አይነት ሚሊኒየር ቢሊኒየር ከሆነ እንደዚህ አይነት ሰዎች ሪል ሰዎች ጊዜ የሚላቸው እኮ ስለ እንደዚህ አይነት ነገር ለማውራትና ለምን ለኛ መንገር አስፈለገ? እንዲህ መበትረክ ለምን አስፈለገ? ስንቱ ሲበተረክ ግማሹ ሸሽቷል ከሀገር፣ ግማሹ ደግሞ እስር ቤት ነው ያሉት።
ይሄም ሰውዬ ነገር እየፈለገ ነው ያለው አንዳች ነገር። በጣም እንደዚህ አይነት ሰዎች ግማሹ ተሰዷል፣ ግማሹ ታስሯል። አንድ የረሳው ነገር አለ፣ ግማሾቹ ሞተዋል። ባለሀብቶች እውነት ለመናገር ጊዜ የላቸውም። የምር ባለሀብት የማይመስሉ ሰዎች አሉ። የሆነ በቃ ለማገምቱት አይነት ልብስ የሚዘንጠው ባይዘው የሌለው ነው። በዚህ ትስማማላችሁ አይደል? ለማንኛውም ቪዲዮን እንቀጥለው። ትናንሽ ነገሮች ላይ ሲሳተፍ አይይዘዋለሁ። ባይዘ የሚቀጥሉት ጊዜ አላማዬ ይሄ ሰውዬ ነው የሚሆነው። ዋና አላማው እሱ ልብስ ማስተዋወቅና የተሸከማቸውን ብረታ ብረቶች ማስተዋወቅ ሳይሆን ሀብታም ነኝ በሚል ስበብ የተለያዩ ማጭበርበሮችን ሊያደርጉ እንደተዘጋጁ የሚነግረኝ ነገር አለ። ባይዞ ይሄ ሰውዬ ይሄ የእስራኤል የስለላ ቡድን ምንድን ነበረ የሚባለው? ያማን የሚሉት ሽቶ ነው ከሱ ጋር ስሙን ባጠራው ደስ ይለኛል። አፌ ውስጥ ነው ያለው፣ ግን እዚህ ማን ነው ሚኪ ማይክ ለማውጣት ትንሽ ከበደኝ። እና ሰዎች ጋር ራሱ ከሶፎንያስ ጋር ብራዘር ሪሌሽንሺፕ አላቸው። ቆይ የት እየተከታተላቸው? የምሬ ነው። እንደዚህ አይነት መረጃ የሚያቀብለኝ ማንም እኮ የለም። ይህን ሰው ልናበረታታው ነው የሚገባው። እንደዚህ አይነት መረጃ የሚያቀብልን ማለት ነው ሼር ማድረግ ላይክ ምናምን። ስለዚህ ገቢዎች አሁን ስራ መስራት አለብን። ፈልፍሎ ነው የሚያወጣው። በቃ ስጦታዎች ለመረጃ ቅርብ እንድንሆን እያደረገ ያለ ግለሰብ ነው። እንግዲህ የተለያዩ እንትኖች ደሞዞች ግብር ይከፈላቸዋል። ዋቴቨር ስጦታዎች ግብር ይቀረጣሉ። ታክስ ናቸውና 27 ሚሊዮን ብር ሰጥቻለሁ ብሏልና በዚህ ቪዲዮ ላይ እኔ ማላውቀውን እንዳቅ አድርጎኛል። ለምሳሌ በስጦታ ላይ ግብር እንዳለበት፣ ግብር እንደሚቀረጥበት አላውቅም ነበረ። እናንተም እንደተማራችሁበት ሙሉ እምነት አለኝ። ታዲያ እናንተ እንደተማራችሁበት ሌሎች እንዲማሩበት ካሰባችሁ ለጓደኛ እህት ዘመዶቻችሁ ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ ርዕስ ተመልሼ እስክመጣ መልካም